ሰላም ቤተሰብ፣ ዛሬም ከባለፈው የቀጠለ 6 ጥያቄዎችን እንሰራለን። ጥያቄው ምንድነው የሚለው ከሚከተሉት አልጀብራዊ ቁሞች መካከል ተመሳሳይ ቁሞች የሆኑት የትኞቹ ናቸው ይላል። ሀላይ 3 እና 3 ስኩዌር ይላል። ለላይ 4 ሸቀና 4 ሸ ስኩዌር ቀ ይላል። አመርኳ ላይ 3 ቀ ስኩዌር መና 3 ቀ መስኩዌር መላይ ደግሞ የተክለ ሰጠ ምንድነው 7 ዘ ሸ ስኩዌር እና 25 ዘ ሸ ስኩዌር ነው። ልብ አድርጎ እዚህ ጋር ማየት ያለበት ምንድነው ኮንስታንቱን ወይም ኮኤፊሺየንት ቁጥሩን አይደለም ማተር የሚያደርገው የቫሪያብሉ ፓወር ነው። ፓወሩ 1 2 ምናምን የሚለው ነው እንጂ የሚለያየው ሌላው ችግር የለውም። ቁጥሩ ኮኤፊሺየንቱ ቢለያይ ማለት ነው። ተመሳሳይ ቁሞች ናቸው ደግሞ ላይክ ተርም ናቸው የምንላቸው ማለት ነው። እዚህ ሀሌቷ ላይ አሁን እንደሚለው 3 እና 3 ስኩዌር፣ ስለዚህ ይሄ 2 ነው፣ ይሄ 1 ነው፣ ይሄ ተመሳሳይ ቁም አይደለም፣ ይሄን እንጥላለን። ለላይ ደግሞ 4 ሸ ቀና 4 ሸ ስኩዌር ቀ ይላል። ስለዚህ እዚህ ላይ ሸ ስኩዌር ስለሚል ሁለቱ ይለያያል፣ ይሄና ይሄ ይለያያል ማለት ነው። ይሄንም እንጥላለን። አመርኋ ላይ ደግሞ 3 ቀ ስኩዌር መና 3 ቀ መስኩዌር፣ እዚህ ላይ ቀ ስኩዌር ነው፣ እዚህ ላይ መስኩዌር ነው፣ ስለዚህ አይገናኙም ሁለቱም፣ ይሄንም እንጥላለን። መላይ 7 ዘ ሸ ስኩዌር እና 25 ዘ ሸ ስኩዌር፣ እዚህም ሸ ስኩዌር ነው፣ እዚህም ሸ ስኩዌር ነው፣ ትክክል። እዚህም ዘ ነው፣ እዚህም ዘ ነው፣ ትክክል። ስለዚህ እሳቸው የሚችለው መላይ ነው ያሉት። ስለዚህ ላይክ ተርም የምንላቸው ምንድነው ማለት ነው ፓወራቸው የቫሪያብሎቹ ፓወር የተለያየ ከሆነ አይሆንም። ተመሳሳይ ከሆነ ግን ሌላው ይሄ ኮኤፊሺየንቱ 7 ሚሊዮን የሚሆን ችግር የለብንም። የዚህ ጥያቄ መልሳችን ምን ነው? ያዙልኝ። ወደ ሁለተኛው ጥያቄ ስንሄድ ደግሞ ሁለተኛው ጥያቄ ምንድነው የሚለው ከሚከተሉት መካከል ትክክል ያልሆኑ የቱ ነው ይላል። ትክክል ያልሆነው ልብ አድርጉ፣ ያልሆነ ነው የሚለው ሀላይ ምንድነው የሚለው 1/2 ሲካፈል ለ4 ለ1 4ኛ ይላል። ይሄ ማለት ማለት ነው 1/2 ሲባዛ በ4 ሁለተኛ 4 ሲካፈል ለ4 ይሄ 2 አይደለም፣ ይሄኛው 1 ነው። 4 ሲካፈል ለ2 2 ነው የሚሆነው ይሄኛው። ስለዚህ ይሄኛው ትክክል ነው። 1/2 ሲካፈል ለ1 4ኛ 2 ነው የሚሆነው፣ ትክክል ነው ይሄኛው። ትክክል ያልሆነ ነው የሚለው ያልሆነ ነው የምንፈልገው አሁን። ለላይ ለደግሞ ይላል ደግሞ 3 4ኛ ሲካፈል ለ4 5ኛ እኩል ይሆናል 5 4ኛ ነው የሚለው ተሰጠን ጥያቄ ማለት። ስለዚህ ግን ቼክ እናድርገው እስኪ እንሰርተን ቼክ እናድርገው 5 4ኛ ይመጣል። ያ ማለት 3 4ኛ ሲባዛ በ5 4ኛ ገልጠን ነው የምናበዛው 15 16ኛ ነው የሚሆነው። ትክክለኛ መልሱ ግን የተሰጠን ማለት ነው 5 4 ስለሚል ይሄኛው ትክክል አይደለም ያልሆነው። ስለዚህ መልሳችን ነው የሚሆነው ነው የሚሆነው። ግን እስቲ ቼክ እናድርጋችሁ ልጆች አመርኋ ላይ ምን እንደሚለው። አመርኋ ላይ የሚላል ደግሞ 2 ሲካፈል አመርኋ ላይ ያለው 2 ሲካፈል ለ1 4ኛ ነው የሚለው እኩል ይሆናል 4 ማለት ነው። ቼክ እናድርግ። ይሄ ደግሞ ማለት ነው 2 ሲባዛ በ1 በ4 ማለት ነው 8። ይሄኛው 4 አይደለችም በይቅርታ 2 ነች። 1/2 ነው የሚለው 2 ሲካፈል ለ1 2ኛ ማለት ነው። ይሄ ይገለበጥና 2 ሲባዛ 2 ተወርዋን ማለት ነው የሚሆነው 2 ሲባዛ 2 ስንት ነው? 4 እኮ ይሆናል 4 ይሄኛው ትክክል ነው። ይሄኛው ደግሞ 1 4ኛ ሲካፈል 2 ይላል የመላይ ያለው ማለት ነው። 1 4ኛ ሲካፈል ለ2 1 8ኛ ነው የተሰጠን። ትክክል መሆኑን እናረጋግጥ። 1 4ኛ ሲባዛ በ1 2ኛ ማለት ነው። ይሄ ማለት 1/8 ትክክል። ይሄኛውም ትክክል ነው። ስለዚህ ትክክል ያልሆነው ማን ነው? ለነው። ይሄኛው መምጣት ያለበት 15 16ኛ ነው ያለበት። ይሄኛው 5 4ኛ ሳይሆን 15 16ኛ ስለሆነ 5 4ኛ አይደለም። ትክክል ያልሆነው ከሰጡን ውስጥ ይሄ ለላይ ያለው ነው ማለት ነው። ሶስተኛው ደግሞ በቀላሉ መልኩ ማሳያቸው ይሄን 3 ወ ሲቀነስ 8 ያንሳል ወደ እኩል ይሆናል ወ ሲደመር 12 በሚለው ያለ እኩልነት አረፍተ ነገር ውስጥ የወ ዋጋ ስንት ነው? የወ ዋጋ ማለት ነው የተጠየቅነው። ሊሆን የሚችለው የማይችለው ነው። የወ ዋጋ ሊሆን የማይችለው የት ነው ይላል። እሺ እንስራው። 3 ወ ሲቀነስ 8 ለዛን ወደ እኩል ይሆናል ወ ሲደመር 12 ከዚህ ያለ እኩልነት አረፍተ ነገር ነው። ያለ እኩልነት ማለት እንግዲህ
ሌስ ዛን ኦር ግሬተር ዛን ኦር ሌስ ዛን ኦር ኢኳል ቱ ኦር ደግሞ ግሬተር ዛን ኦር ኢኳል ቱ እነዚህ ያሉበት ከሆነ እነዚህ የአረፍተ ነገር ይባላል። ያለ ኮንትራት አረፍተ ነገር የሚባሉት እነዚህ አሁን የተጠቅጠ ምንድነው ከዚህ አረፍተ ነገር ውስጥ ከዚህ ያለ ኮንትራት አረፍተ ነገር ውስጥ የዚህ የዋጋ ሊሆን የማይችለው ነው የማይችለው ነው ድባሩ ሊሆን የማይችለው ማለት ነው። ስለዚህ መጀመሪያ ሶልቭ እናድርገው ጥያቄ ምን ማለት ነው? 3 ወ ሲቀነስ ወ ይሄኛውን ወደዚህ ያሻግረዋለሁ። ሲሻገር እዚህ ፖዚቲቭ ስለነበረ ወደዚህ ይቀነሳል ይሄኛውን ወ ማለት ነው። ለዛ ነው ልኳን እንዳለ ካስቀምጣለሁ። ወዲያ 12 ደግሞ ይቻለች ወዳኛው ሲቀነስ በዛ ሲቀነስ ድረስ ሲደመር አደርጋለሁ ማለት ነው። 8 ከዚህ ማይነስ ስለነበር 8 አስቀምጣለሁ። ከዛ 3 ወ ሲቀነስ ወ 2 ወ ነው የሚሆነው። ለዛ ነው ልኳን 3 ሲደመር 8 20 ከዚህ ወደ ለማግኘት ስለምፈልግ ሲካፈል ወደ ታደርገዋለሁ። እዚህ ነው ታካፍላለሁ እና ይጠፋል ወ ዜን ለዛ ነው ኳልቱ 10 ማለት 20 ሲካፈል ወደ 10 ነው የሚሆነው። ይህ ማለት ሌላ ነገር የዋጋ ማለት 10 ይጨምራል። የዋጋ ሊሆን የሚችለው ማለት ነው ከ10 ይጀምርና ከ10 ያነሰ 9 8 7 እያለ ይቀጥላል ማለት ነው። ስለዚህ ከምርጫው ውስጥ 10 ይላል። ይሄ ሊሆን ይችላል የማይችለው የተባለ ይሄንን እንተዋለን እንዘላለን። 9 ይላል 9 መልስ ይሆናል። ለራሱ ሊሆን ይችላል ለዚህ ጥያቄ 8 ይሆናል። ነገር ግን መለ 12 ይላል 12 ግን እዚህ ውስጥ የለም አይደል? ስለዚህ መልሳችን ነው የሚሆነው 12 የዚህ ጥያቄ የዚህ ያለኩት አረፍተ ነገር መልስ ሊሆን አይችልም። ወደ አራተኛው ጥያቄ እንቀጥላለን። አራተኛው ደግሞ ይላል ሸ ሲካፈል 0.5 ይሆናል 5/4 የተለዋዋጩ የሸ ዋጋ ስንት ነው የሚለው ይሄም ቀላል ነው። በቀላል ነው የምንሰራው። ይሄን ሸ ሲካፈል ለ0.5 ይሆናል 5/4 ስለዚህ የሸ ዋጋ ነው ፈልጎ የተባለ ሸ ሲካፈል 0.5 ማለት 5/10 ማለት ነው ይሆናል 5/4 ስለዚህ ይሄን ብቻ በዛዋለሁ ሸ ሲባዛ በ10 5ኛ ይሆናል 5/4 ከዚያ ይሄ በሌላ አገላለጽ 10 ለ5 ይካፈላል 2 ነው 2 ሸ ይሆናል ይሆናል 5/4 ሲካፈል ለ2 በዚህ ነው ታካፍለዋለሁ ይሄ ይጠፋል ሸ ይሆናል ይሄ በሌላ አገላለጽ አንድ አለቻት ግሩጥ ይባዛል ራሱ 5/4 ሲባዛ በአንድ 2ኛ ማለት ነው ይሆናል 5/8 የሸ ዋጋ ሸኩ ይሆናል 5/8 የሚል ምርጫ ካለን መልሳችን ነው የሚሆነው። ከላይ 20/40 ይላል በላይ 5/8 ይላል 7/8 6/8 ስለዚህ መልሳችን ለ ነው የሚሆነው ማለት ነው። አምስተኛውም ራሱ ቀላል ጥያቄ ነው። በቀላል ነው የምንሰራው ምርጫ ነው። ይሄም ራሱ በእርግጥ ሁሉም ሞዴል ጥያቄ ምርጫ ነው። እሺ ወደ አምስተኛው እንሂድ። 3/5 ሲደመር 0.4 ስንት ነው ጥያቄው? 0.01 ለ1.0 ወይም 1 ማለት ነው። ይሄ አመርዋ 2.2 1.2 ይላል። እሺ እንስራ ሶሉሽን። ቀላል ነው ይሄ ራሱ በቀላሉ። በእርግጥ ይሄንንም የማይሰራ ሊኖር ይችላል። ያው ለሚችሉት ቀላሉ ለማይችለው ግን ሊያስቸግር ይችላል። ሲደመር 0.4 ስንት የሚሆነው ይሄ ማለት 3/5 ሲደመር 0.4 ማለት 4/10 ማለት ነው። ስለዚህ እንደዚህ ካደረግነው በኋላ በቀላሉ ይሄን ለመደመር ክሪኮስ አደርጋለሁ። ይሄ ከዚህ ጋር ይባዛ ከ10 ጋር ሲባዛ ስንት ነው የሚሆነው? 30 ይሄ ደግሞ ሲባዛ ከዚህ ጋር 5/4 20 ነው 20 ስለዚህ ሁለቱን እንደምራለን። ይሄ ሲደመር ስንት መጣ ማለት ነው? 50 አዚያ ሁለቱን ደግሞ ይችንና ይችን ደግሞ እናባዛለሁ ደግሞ እንደገና ይሄን ሳበዛ 5/10 ስንት ነው? ኦቨር 50 ማለት ነው። ሲካፈል ለ50 አንድ ነው። ስለዚህ መልሳችን ለላይ ያለ 1.0 ነው 1 ማለት ነው። ይሄ ለነ መልሳችን ነው። ወደ መጨረሻው ዛሬ ጥያቄ ከ23 መጨረሻውን እንዳለን ስድስተኛው ትንሽ ያስቸግር የምትለው ይሄ ነው። አቶ ሰለሞን 10,000 ብር በባንክ አስቀምጠዋል ይላል። ባንኩ በአንድ ዓመት 7% ወለድ ሊከፍለው ተስማምቷል።
አቶ ሰለሞን ከ3 ዓመት በኋላ ስንት ብር በባንክ ይኖራቸዋል ይላል። የጠየቅነው ጥያቄ ልብ ብሎ ጥያቄ ሙሉ ቶታል ብራቸውን የጠየቅነው ያላቸው በባንክ ውስጥ የሚኖረው ነው እንጂ የወለዱ ብቻ የጠየቅነው ጥያቄ በደንብ አንብቡት። አቶ ሰለሞን 10,000 ብር አላቸው ይላል። በባንክ አስቀምጠዋል ነው። ብሩን ያስቀምጡት ደግሞ በባንኩ በአንድ ዓመት ውስጥ 7% ወለድ ሊከፍላቸው ተስማምቶ ነው ያስቀምጡት ብሩ። አቶ ሰለሞን ከ3 ዓመት በኋላ ስንት ብር በባንክ ይኖራቸዋል የሚለው ምርጫ አለው። 12,100፣ 1,200፣ 12,500፣ 12,600 ይላል። ሶሉሽን እንስራው። መጀመሪያ ኢንተረስቱ ማወቅ አለብን። በ3 ዓመት ውስጥ ምን ያህል ወለድ ያገኛል ማገኘን ካወቅ በኋላ ካለው ሰጠን ብር ላይ መደመር ብቻ ነው። ቀላል ነው። ኢንተረስት ኩለናል ብለን ፐርሰንቴጅ ሲባዛ ሬት ሲባዛ ታይም ማለት ነው። ከዚያ የጠየቀው ኢንተረስት ስለሆነ ኢንተረስት ማወቅ አለብን። መጀመሪያ ፐርሰንቴጁ ስንት ነው? 10,000 ነው። 10,000 ሲባዛ ሬቱ 7% ነው። ታይሙ ደግሞ ስንት ነው? 3 ዓመት የተጠየቀው 3 ዓመት 3 ከዚያ 10,000 ሲባዛ 7% ማለት ደግሞ 0.7 ወደ መቶኛ በመቶ ያካፍለውና 0.07 ይሆናል ሲባዛ በ3 ይህን ነጥብ 2 ወደ ሳዘለው ይህን ሁለቱን ዜሮ ያጠፋልኛል። ምን ቀረ? 100 10,000 ነበረው 100 ይቀራል ሲባዛ በ7 ሲባዛ በ3 7 በ3 21 ነው። በመቶ 2,100 ኢንተረስቱ ማለት ነው ያገኘነው። አይን አገኘን። ግን የጠየቀው ምንድነው? አቶ ሰለሞን ከ3 ዓመት በኋላ ስንት ብር በባንክ ይኖራቸዋል ነው። ያ ማለት መጀመሪያ ያስቀመጡት ብር ሲደመር ያገኘነው ወለድ ማለት ነው። ስለዚህ ከ3 ዓመት በኋላ የሚኖራቸው ብር 10,000 መጀመሪያ አላቸው ያስቀመጡት። እዛ ደግሞ ወለድ ደግሞ ስንት አመጣ? 2,100 አመጣ። ሲደመር 2,100 ብር ወልዶላቸዋል። ከዚያ ጥላላስብን ማለት ነው 12,100 ብር ከ3 ዓመት በኋላ ይኖራቸዋል ማለት ነው። መልሱ ሀሌቷ ላይ ያለው 1,800 ብር ነው። ዛሬ የብርን ጥያቄ ይመስላል። ያልገባችሁ ካለ ጠይቁኝ፣ እመልሳለሁ። ቀጣይ ቢሆን እንገናኛለን።